አንድ ሌላ ግለሰብ መጽሐፍ ላይ ሳነብ መርከብ እየቀዘፈ ወንዙን ያቋርጣል ውቅያኖስ ተሰባበረች መርከቧ ህይወቱን ለማዳን ተጣጥሮ የሆነች ደሴት ላይ ያርፋል ደሴቷ ላይ እንዳረፈ ዙሪያ ገደሉን ቢመለከት ቢጣራም ይሰማል ቢጮም ያዳምጤል ብቻውን ሆነ ቆየ አንድ ቀን ሳሩ ጋደረ ሁለተኛ ቀን ዛፍ ላይ አደረ ምንም መፍትሄ የለው መጨረሻ በቃ እዚህ ላይ መጥቶ የሚያነሳኝ የለም ህይወቴን ልመስርታል ብቻውን ደሴት ላይ ነው ያለው እዛሽ ደሴት ላይ እንደምንም በሳር በቅጠል አድርጎ ጎጆ መሰረት እዛው ያድናል አቃጥሎ በልቶ ያድራል አላህ ፈትሁን እስኪያመጣል አንድ ወደ ወንዝ ጫፍ ላይ አሳ ለማምጣት ሲወርድ ከርቀት ዞር ሲል ይጨሳል ምን ተከሰተ ሩጦ ሲመጣ ለአሳው ማብሰያ የሚያቀጣጥለው ሰዓት ጎጆዋን ያቀጣጠላት ነው እንትን ላይ እንትን ነው የሚባለው አይደል ጨነቀው ያ ረብ በረሃ ላይ ጥለኸኝ እዚህ ዋሻ ሰው የለ ብቻዬን አንድ ደሴት ላይ ነው ያለው እቺን የሰራዋትን መጠለያ ታቃጥልብኛል በጣም አዘነ በዚህ ስሜት ውስጥ ያለ ትንሽ ቆይቶ ከርቀት ድምጽ ይሰማል ተነገጠ ሮጦ ሲወርድ መርከቡ ትልቅ ግዙፍ እየተጠጋ ነው ደረሰ ወሰዱኝ ያው እንደ አንተን አይተናል የመጣን ወስደው ከተቱት ምን ያደረክ ነው መርከቤ ተሰባብሮ ይሄው ለቀናት እዚህ እየደከምኩ ነበር እንዴት መጣችሁ ታዲያ በዚህ መንገድ እኮ የሚያልፍ የለም አይኛ በታች አቋርጠን ስነድ ከርቀት ጭስ ወደ ላይ ሲጨስ ተመለከተ እዚህ አካባቢ ሰው መኖር አለበት ብለን መጣን አንተን አገኘናል አላህ ጎጆውን አቃጥሎ ይሄን ወጣት ወደ ቤቱ መለሰ ለኸይር ነው የቂን ሙእሚን ሊኖር ይገባል ሚመጣብህ መፋለስ ህይወት ላይ ያለው ጥንቅጥ በቃ አላህ የፈለገው አለ ለሱ እጅሰት ኸይር እንዲያረግ ዱዓ አድርግ ስተት ካለብህ እስትግፋር አድርግ ሁሌ እንደ ቀልድ ምናነሳት ታሪክ አለች አይደል ያዳኙ ሰው ታሪክ ያ አዳኝ ለማደን አብሮት የሚወጣ አንድ ሙእሚን ደግ ሳልህ ጓደኛ ያደነ ነው ቆዳዎች ቢሸጥ የሚያግዘው አንድ ወጣት ሙእሚን አለው በአላህ የሚመካ አንድ ያብረው አደን ወጣው ያሉ አንበሳውን ተኩሰን እንገላለን ሲሉ ተሳስቶ ይሄ ግለሰብ እጁን በጥይት ይመታል